ለብሰው ነው የተገለጡት። መላእክት ልብስ የላቸውም። ነገር ግን መላእክት የሚገለጡት ለሚገለጡለት ሰው በሚመጥነው በዚያ ልክ ስለሆነ በሰው አምሳል ስለሚገለጡ አሁን በመግደላዊት ማርያም ነጭ ልብስ በለበሰ ሁለት ሰዎች አምሳል ነው የተገለጡላት ማለት ነው። እና ለምን ነጭ ልብስ በለበሱ ሰዎች አምሳል ተገለጡ ስንል የደስታ ቀን ስለሆነ፣ ነጭ ልብስ የደስታ መገለጫ፣ ጥቁር ልብስ ደግሞ የሀዘን መገለጫ ነው። በዕለተ ዓርብ ሀዘኑ የሚነገርበት ቀን ስለሆነ ፀሐይ ጨልማለች፣ ብርሃን ጠፍቷል። በዕለተ ዓርብ ማለት ነው። በዕለተ ትንሣኤ ግን የደስታ ቀን ስለሆነ ቅዱሳን መላእክት የሚያብረቀርቅና የሚያብለጨልጭ ነጭ ልብስ ለብሰው ታይተዋል ማለት ነው። እና አሁን ቅዱስ ያሬድ ሰማይ ደስ አለው ሲል መላእክትን ደስ አላቸው ማለት ነው። መላእክት ጌታችን መድኃኒታችን ኢየሱስ ክርስቶስ በመነሳቱ ብቻ ሳይሆን ትንሣኤው ለሰው ልጆች በመጀመሩ ደስ ብሏቸዋል። መላእክት ምንጊዜም ደስ የሚላቸው ለራሳቸው በተደረገው ሳይሆን ለሰው በተደረገው ነው። በወንጌል እንደዚህ የተጻፈው እና አንድ ኃጢአተኛ ንስሐ ሲገባ በሰማይ ባሉ መላእክት ዘንድ ደስታ ይደረጋል ብሎ ጌታችን እንዳስተማረን አሁን ትንሣኤው ለሰው ልጆች ስለተጀመረ መላእክት ደስ ብሏቸዋል ማለት ነው። እዚህ ላይ አሁን እንዳሉት ነው የመላእክት ደስታ ምንድን ነው የሚሉ ሰዎችን ይጠይቃሉ አንዳንዶች። እና ወይ ከእነሱ ነገድ የሆነው የእነሱ ጓደኛ ነገዳቸው የሆነው ዲያብሎስ ስርየተ ኃጢአት አግኝቶ ወደ ቀደመ ክብሩ ተመልሶ አይደለም፣ ወይም ደግሞ እነሱ አጥተውት የነበረ ነገር በትንሣኤው የሚያገኙት ነገር ለእነሱ የሚጨመር ባላቸው ላይ የሚጨመር ነገር የለም። የእነሱ ደስታ ምንጩ ምንድን ነው? የእነሱ ደስታ ምንጩ የሰው ደስታ ነው። አሁን እንግዲህ እንደውም ለእኛ ትምህርት ነው ይሄ። እያንዳንዳችን ራሳችን ሲደረግልን ራሳችን የሆነ ነገር ስናገኝ ብቻ ሳይሆን ወንድማችን ጥሩ ነገር ሲያገኝ፣ የወንድማችን እድሉ ሲቃና፣ የጎረቤታችን ጥሩ የሆነ እድል ሲገጥመው ደስ ሊለን ይገባል። እና እንደው ደስታ ለራሳችን ጥሩ ነገር ስናገኝና የተመኘነው ሲሳካ ብቻ አይደለም፣ የሌላው ሰው ምኞት ሲሳካ ደስ ሊለን ይገባልና እንደው ይሄ ለእኛ ትምህርት ነው ማለት ነው። እና መላእክት ስላልወደቁ ትንሣኤ አያስፈልጋቸው። ትንሣኤ ለወደቀ ነው። ተነሳ የሚባል የወደቀ እንጂ ያልወደቀ ተነሳ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሙቶ ተቀብሮ ተነስቶ ትንሣኤውን ሲጀምር የወደቀው የሰው ልጅ እንዲነሳ ነው። ቅዱሳን መላእክት ግን አልወደቁም። እና በጌታችን ትንሣኤ እንዴት ደስ አላቸው ሲባል በመጀመሪያ እግዚአብሔርን በማመስገን ከማኅበረ መላእክት ጋር አንድነት ነበረው አዳም። ከዚያ በኋላ የፈጣሪውን ሕግ በመተላለፍ ከማኅበረ መላእክት ወጥቶ ነበረ። ከምስጋናው ማኅበር ወጥቶ ነበር። ወደ ሲኦል ነፍሱ ተግዛ ነበር፣ ወድቃ ነበር። ወደ ሲኦል ተወርውራ ነበረ። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የአዳምን ነፍስ ወደ ገነት መልሷል። ቅዱሳን መላእክት ይህንን አይተዋል። እንደገና የአዳም ነፍሱ ብቻ ነው ነፍሱ ወደ ገነት የተመለሰችው አይደለ? ስጋውን ደግሞ እንደገና በኋላ ጊዜው ጠብቆ ሊነሳ ነው። ስጋ የሚነሳ ደግሞ ኢየሱስ ክርስቶስ ትንሣኤ ሲጀምር ነው። አሁን የአዳም ስጋ እንዲነሳ ኢየሱስ ክርስቶስ ትንሣኤን ጀመረ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች እንዲነሱ ትንሣኤ ስለጀመረ የሰው ልጆች ትንሣኤ ለራሳቸው ትንሣኤ አድርገው፣ የሰው ልጆች ደስታ ለራሳቸው ደስታ አድርገው፣ የሰው ልጆች መልካም ነገር ለራሳቸው እንደተደረገ መልካም አድርገው ቅዱሳን መላእክት በዚህ ትንሣኤ እጅግ በጣም ደስ ብሏቸዋል ማለት ነው። እና ነጭ ልብስ ለብሰው ሲታዩ እንግዲህ አንደኛ ሞትን ድል አድርጎ የተነሳው ዲያብሎስን ያሸነፈው ዲያብሎስ አሁን ንስሐ የማይገባ እንግዲህ እንደጠየቁኝ ሰዎች እነሱ ጓደኛ የሆነው ዲያብሎስ እንደወደቀ ቀርቷል፣ አልተነሳም ማለት። እሱ እንግዲህ ትዕቢተኛ ነው፣ ንስሐ የማይገባ ነው፣ ከመላእክት ጋር አብሮ እንዲዘምር እግዚአብሔርን ይቅርታ የማይጠይቅ ነው። አዳም ግን ቢወድቅም በመውደቁ የተጸጸተ፣ ፈጣሪውን በመበደሉ ያዘነ፣ እንደገና እግዚአብሔር እንዲመልሰው ይቅርታ የጠየቀ ፍጡር ነው
መቼም ጓደኛችን ነው ተፈጥሮ መልአክ ነው ብለው ለዲያብሎስ ወይም ስለ ዲያብሎስ የሚጠይቁት ነገር የለም፣ ወይም በዲያብሎስ የሚደሰቱበት ደስታ የለም። የማይመለሰው ስለሆነ ቅዱሳን መላእክት የተደሰቱት አዳም ንስሐ በመግባቱ፣ አዳም በመመለሱ፣ እግዚአብሔር ደግሞ ንስሐውን በመቀበሉ፣ ንስሐውን ተቀብሎ እግዚአብሔር ከወደቀበት ሊያነሳው በመምጣቱ ነው እና የሚያስደስታቸው ውድቀት ሳይሆን ደስታ ስለሆነ በዲያብሎስ የሚደሰቱበት ምንም ነገር የለም፣ ውድቀት ነው። የሰው ልጅ ግን አሁን ከወደቀበት ተነስቷል። በሰው ልጅ ደስታን ያገኛሉ ማለት ነው ቅዱሳን መላእክት እና ቅዱሳን መላእክት ደስ ብሏቸው የተነሳው ምን ያደረገው አንደኛ ጌታቸው ነው። ዋናው ግን ትንሣኤ የተጀመረው ለሰው ልጆች ነው። ስለዚህ ደስ ይበልሽ መግደላዊት ማርያም፣ ጌታሽ መድኃኒትሽ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቶልሻል ብሎ ትንሣኤውን ለማብሰር ነጭ ልብስ ለብሰው ታይተዋል ማለት ነው እና ዛሬም ቤተክርስቲያናችን ይህንን የመላእክትን ደስታ በማድረግ በቤተ ክርስቲያን በነጭ ልብስ ይቀደሳል። ካህናቱ ነጭ ልብስ ይለብሳሉ፣ ምዕመናኑ ነጭ ልብስ ይለብሳሉ። ነጭ ልብስ የደስታ መገለጫ ስለሆነ በዚህ መልኩ ደስታችንን እንገልጣለን ማለት ነው እና እንግዲህ ሰማይ ሲል መላእክት ናቸው ማለት ነው። የፍትሐ እሰይ ምድር ሲል ምድርን ደስ ይላታል